ሬጅስትሬሽን ነምበራችሁን በጥንቃቄ መጻፍ። ከዛ ፈርስት ኔም ለምሳሌ እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ ነሐሴ 18 ቀን የዩኒቨርሲቲ መግቢያ የ12ኛ ክፍል ፈተና ይለቀቃል ተብሏል። ስለዚህ ማንኛውም ሰው በቤቱ ቁጭ ብሎ ማንኛውንም ሰው ሳይጠይቅ ሳይቸገር ቤት ቁጭ ብሎ የራሱን ፈተና ማየት ይችላል ማለት ነው። እንዴት ነው ማየት የሚችለው? በመጀመሪያ ስልክ ያላችሁ ስልክ ወይም ደግሞ በፒሲም ከሆነ በቀጥታ ወደ ስልካችሁ ትገባላችሁ፣ ወይም ደግሞ ወደ ላፕቶፓችሁ ወደ ኮምፒውተራችሁ ትገባላችሁ። ከዛ ማንኛውንም ብራውዘር ትመርጣላችሁ። ብራውዘር የምንላቸው ልክ እንደ ጎግል፣ እንደ ክሮም፣ እንደ ኦፔራ፣ እንደ ሳፋሪ፣ ማይክሮሶፍት ኤጅ የምንላቸው ምንድን ናቸው? እነዚህ ብራውዘር ናቸው ማለት ነው። በእነዚህ ብራውዘር ትገቡና በቀጥታ ክሮም ላይ ትገባላችሁ። እኔ ክሮምን መረጥኩ ለምሳሌ። ክሮም ላይ ከገባችሁ በኋላ እዚህ ጋር ምን ትላላችሁ? ግሬድ 12 ሪዛልት ከዛ ጎ ወይም ደግሞ ሰርች ታደርጋላችሁ። ከዛ በቀጥታ የመጀመሪያ ሪዛልት NEAEA.gov.it የምትለዋን ትነካላችሁ። ወይም ደግሞ የሚታየው ከፊት ለፊት የምታገኙት ምን ታደርጋላችሁ? በቀጥታ ክሊክ ታደርጋላችሁ። በኮምፒውተራችሁም ተመሳሳይ ነገር ነው። ስለዚህ ሬጅስትሬሽን ነምበር ይላል፣ ፈርስት ኔም ይላል። እዚህ ጋር ጥንቃቄ ማድረግ ያለባችሁ ሬጅስትሬሽን ነምበራችሁን በጥንቃቄ መጻፍ። ከዛ ፈርስት ኔም ለምሳሌ 00 65 60 ወይም 43 34 ከሆነ ከዛ ሬጅስትሬሽን ነምበራችሁን ካስገባችሁ በኋላ የመጀመሪያ ስማችሁን የራሳችሁን ስም ማለት ነው፣ የራሳችሁን ስም። አሁን እዚህ ጋር ማስታወቂያ የሚመጡት ማስታወቂያዎች በነገራችን ላይ ሰዎችን ለማሳሳት የሚመጡ ፌክ የሆኑ ምንድን ናቸው? ማስታወቂያዎች ናቸው። ይህንን ተከትሎ አንዳንድ ስካመሮች አሉ። ጥንቃቄ ማድረግ አለባችሁ። በቀጥታ ገብታችሁ ሬጅስትሬሽን ነምበራችሁና ፈርስት ኔማችሁን ብቻ ማስገባት ነው የሚጠበቅባችሁ። ሌላ ነገር መንካት የለባችሁም። አዶች ወይም ደግሞ ማስታወቂያዎች ሊመጡ ይችላሉ። እነሱን አትንኩ። ከዛም ስማችሁን ትጽፋላችሁ። ስነካውን ወደ ሌላ ነው እየወሰደኝ ያለው። ስለዚህ እዚህ ጋር ጥንቃቄ አድርጋችሁ ለምሳሌ አቤል ከሆነ አቤል ብላችሁ ምን ታደርጋላችሁ? ቼክ ሪዛልት ላላችሁ። ቼክ ሪዛልት አሁንም ማስታወቂያ እንደዚህ እያደረግ ያለው ቼክ ኖ ሪዛልት ፋውንድ ማቺንግ ዮር ዲቴልስ ይላል። ለምሳሌ በዚህ ሬጅስትሬሽን ነምበር አቤል የሚባል ሰው የለም። እናንተ ግን ምን ማድረግ አለባችሁ? የራሳችሁን ሬጅስትሬሽን ነምበር በስማችሁ ምን ማድረግ አለባችሁ? በቀጥታ መጻፍ አለባችሁ በትክክል ማለት ነው። ከዛ ይመጣላችኋል ማለት ሌላ ማንም ሰው አትጠይቁ። የትም ሳትሄዱ ኢንተርኔት ብቻ ስልክ ብቻ ተጠቅማችሁ ቤታችሁ ቁጭ ብላችሁ ማየት ትችላላችሁ ማለት ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉት። ይህን ይመስላል። እንደዚህ አይነት ቲፖች እንዲደርሷችሁ ከፈለጋችሁ ላይክ፣ ሰብስክራይብ፣ ሼር አድርጉት ማለት ነው። ኮሜንትም አድርጉ። እናመሰግናለን።